ሰላም ውድና የተከበራችሁ የኪያ ዩቲዩብ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ዛሬ የሮዝ መሪ ማለት ነው። ሮዝ መሪ ምን ያህል ለፀጉራችን ጥቅም እንዳለ ሁላችንም እናውቃለን። ስለሱ አሰራሩን ላሳያችሁ። ሮዝመሪ ማለት ነው እና ሮዝመሪ ገዝቻለሁ ከሴትዮዋ ጋር ማለት ነው። አይምን ፍሬሽም ስለሆነ ለእውነት ለመናገር በጣም ደስ ይላል። ፍሬሽ ነው እና ቪዲዮን ላይክ አድርጉልኝ፣ አበረታቱን። አዲስ ነኝ እና ሮዝመሪውን እና አጥባለሁ፣ ምክንያቱም ለፀጉርም ስለሆነ ራሱ አፈራለሁ እና ትንሽ እናጥባለን። አጥቤ ያለው ብርድ ድስት ውስጥ ጠማት ያለን እንደግል ማለት ነው። በጣም አሪፍ ነው ለፀጉራችን ማለት ነው። እሱ በደንብ እንትና ስግል የሱ ውሃ ሁልጊዜ ስንጠቀም ለፀጉራችን ብዙ ነገር ብዙ ባክቴሪያዎችን ያጠፋል። ውሃ ጨምረበት። አሁን ደግሞ ጋዝ ላይ እናደርጋለን። እንደዚህ እስቲ ውሃ ላይ ጥደናል። አሁን ማለት ነው ጥደናል እስከሚግል እንጠብቃለን ማለት ነው። ከዛ እስከ 10 ደቂቃ ወይም 15 ደቂቃ ነው የምንጠብቀው፣ በደንብ ብራውን እስከሚሆን ማለት ነው፣ ቀይ እስከሚሆን እንጠብቃለን፣ ከለሩ ማለት ነው። ከዛ ፀጉራችን እናደርጋለን። ተቀብተን ባንታጠብም ጥሩ ነው፣ ምንም ችግር የለም። ምክንያቱም ሮዝመሪ ሽታ በጣም ደስ ስለሚል ማለት ነው። ውስጥ ስብ አያችሁ አያችሁ ከለሩ አሁን ብራውን ሆኗል ማለት ነው። በዚህ እቃ ነው የማደርገው፣ ለምን በረዶ ፍሪጅ ውስጥ ስለማደርግ ማለት ነው። አያችሁ ከለሩ ይሄን ይመስላል። ይሄ ውስጥ ከለሩ እኔ በዚህ አርግ ያለው በርዷል። በዚህ ነው ያደረኩት። ይሄ ለፀጉራችን ለማድረግ በቀላሉ ይሆናል። አያችሁ ይታያል። ታያችኋል። ታያችኋል። እንደዚህ
ማሳጅ እናደርጋለን። ማሳጅ እናደርጋለን እንዴ ማለት ነው። እውነት በጣም ደስ ይላል። ማሳጅ ሲደረግ ራሱ በጣም ደስ የሚለው የኔ የዛሬ ውሎዬ ይህን ይመስላል። ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ርዕስ እስከምንገናኝ ባይ።